ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ብዙዎችን ስለሚያስፈራው የማርበርግ ቫይረስ በሽታ ወሳኝ ነገሮችን እነግራችኋለሁ። ይህ በሽታ በታሪክ ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደተከሰተ ሁላችሁም ሰምታችኋል ብዬ አስባለሁ። በተለይ በዚህ ወረርሽኝ ጊዜ ስለ በሽታው ሊነሱ የሚችሉ ዋና ዋና ጥያቄዎችን ይመልሳል ብዬ አምናለሁ። በተወሰኑ ደቂቃዎች ውስጥ ጠቅለል አድርጌ ስለ በሽታው ምንነት፣ እንዴት እንደሚተላለፍ፣ ምልክቶቹ፣ ሕክምናው እና መከላከያ ዘዴዎች እንዲሁም ደግሞ እንደ ባለሙያ እያንዳንዱ ሰው ማወቅ አለበት ብዬ የማስባቸውን ነገሮች እነግራቸዋለሁ። ይህን መረጃ ለማዘጋጀት ከራሳችን ሙያዊ እውቀት በተጨማሪ በዓለም ላይ ታማኝ የሆኑ የመረጃ ምንጮችና ሳይንሳዊ ጥናቶችን ተጠቅመናል። ይህንን የማቀርብላችሁ ዋጋነህ ነኝ። እስኪ እንግዲህ ሁላችሁም ከመጀመራችሁ በፊት ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻናላችንን ስለጎበኛችሁና ይህን ቪዲዮ ስለተመለከታችሁ አመሰግናችኋለሁ። እንግዲህ የማርበርግ ቫይረስ በሽታ ብዙ ሰው አያውቀውም አዲስ እንደመሆኑ መጠን። ስለዚህ የማርበርግ ቫይረስ በሽታ ምንድን ነው የሚሉ ጥያቄዎች ይነሳሉ። ስለዚህ የማርበርግ ቫይረስ በሽታ ከስሙ መገመት እንደሚቻለው ማርበርግ በተባለ የአደገኛ ቫይረስ የሚመጣ በጣም ተላላፊና ገዳይ በሽታ ነው። ከማርበርግ ቫይረስ በተጨማሪ ደግሞ ራብን በተባለ ከማርበርግ ጋር በጣም ተዛማጅ በሆነ ቫይረስ ሊመጣ ይችላል። ማርበርግ ከኢቦላ ቫይረስ ከሚገኝበት የቤተሰብ ምድብ ውስጥ የሚጠቃለል ነው። በሽታው የሚታወቀው ቫይራል ሄሞራጂክ ፌቨር በማስከተል ነው። እንግዲህ ይህ ማለት ምን ማለት ነው? የተለያዩ የአካል ክፍሎችን የደም ስሮችን በመጉዳት ወደ ከፍተኛ የደም መፍሰስ ሊያመራ የሚችል በሽታ ስለሆነ ነው። በበሽታው የተያዙ ሰዎች የሞት ምጣኔ እንግዲህ ከ24% እስከ 88% ይደርሳል ማለት ነው። የበሽታውን አጭር ታሪክ ለማየት ለመጀመሪያ ጊዜ የተገኘው እንደ ኤሮፓ አቆጣጠር በ1967 በማርበርግ እና በፍራንክፈርት በጀርመን ማለት ነው። እንዲሁም በቤልግሬድ ወይም የድሮ ዩጎዝላቪያ የአሁኗ ሰርቢያ ውስጥ ነው። የላቦራቶሪ ሰራተኞች ከኡጋንዳ ለክትባት ምርምር ምርት በመጡ አረንጓዴ ዝንጀሮች እንደተላለፈባቸው ተረጋግጧል። ከዚህም በኋላ በሽታው ወጥቶ ብዙዎችን አጥቅቷል ማለት ነው። አብዛኞቹ ታማሚዎች ከማርበርግ ከተማ ስለነበሩ ቫይረሱ በከተማው ስም ሊሰየም ችሏል ማለት ነው። በዓለም አቀፍ ደረጃ እንደ ኤሮፓ አቆጣጠር ከ1967 እስከ 2024 ባለው ጊዜ ውስጥ በ14 ሀገራት 20 የሚደርሱ ወረርሽኞች ተመዝግበዋል። በእነዚህም ወረርሽኞች ውስጥ 580 የተረጋገጡ ኬዞች የነበሩ ሲሆን ከነዚህም 423 ወይም ደግሞ 73%ቱ ህይወታቸው አልፏል ማለት ነው። እንግዲህ ይሄ እንደ አውሮፓ አቆጣጠር በ2025 በታንዛኒያ እና ኢትዮጵያ የተከሰቱ ወረርሽኞችን ሳይጨምር ነው ማለት ነው። ወረርሽኙ ከተከሰተባቸው ሀገሮች መካከል በተለይ አፍሪካ ላይ ለመግለጽ ያክል በጋና፣ ጊኒ፣ ኬንያ፣ ደቡብ አፍሪካ፣ አንጎላ፣ ታንዛኒያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ ኡጋንዳ፣ በሩዋንዳ አሁን ደግሞ ያው በኢትዮጵያ ወረርሽኙ ተከስቷል ማለት ነው። አሁን ላይ ኢትዮጵያ ውስጥ ያለው ሁኔታ ጠቅለል አድርገው ለመዳሰስ ያክል እንደ ኤሮፓ አቆጣጠር ህዳር 14 ቀን 2025 የኢትዮጵያ ጤና ጥበቃ ሚኒስቴር ከዚህ እንግዲህ የበሽታው ለመጀመሪያ ጊዜ በኢትዮጵያ ውስጥ በምርመራ እንደተረጋገጠ አሳውቋል። እንግዲህ እነዚህ ኬዞች የተገኙት ከደቡብ ኢትዮጵያ ከጂንካ ከተማ ነው ማለት ነው። የኢንፌክሽኑ ምንጭ ምን እንደሆነ እስካሁን አልታወቀም። እንግዲህ በሀገሪቱ ታሪክ የመጀመሪያው የማርበርግ በሽታ በኢትዮጵያ ውስጥ ተረጋግጧል ማለት ነው። እንግዲህ እስካሁን በታህሳስ 14 እንደ አውሮፓ አቆጣጠር ማለት ነው 2025 ድረስ ባለው ጊዜ ማለት ነው 14 የተረጋገጡ ኬዞች ሪፖርት ተደርገዋል። ከነዚህም ውስጥ 9ኙ ህይወታቸው ያለፈ ሲሆን 5ቱ ደግሞ እንዳገገሙ የጤና ጥበቃ ሚኒስቴር አሳውቋል ማለት ነው። እንግዲህ ይሄ በሽታ ከየት ነው የሚመጣው የሚል ጥያቄ ሊኖር ይችላል። ስለዚህ የበሽታው መነሻ ተብሎ የሚታመነው አፍሪካን ፍሩት ባትስ የሚባሉ የሌሊት ወፍ ዝርያዎች አሉ። በተለይም ደግሞ ኢጂፕሽያን ሮሴት ባት የሚባሉ የሌሊት ወፎች
በእነሱ አማካኝነት ይመጣል ተብሎ ነው የሚታሰበው። እነዚህ የሌሊት ወፎች ናቹራል ሪዘርቬር ወይም ደግሞ ሆም ኦፍ ዘ ቫይረስ በመባል ይታወቃሉ። እነዚህ የሌሊት ወፎች ሳይታመሙ ቫይረሱን ተሸክመው መኖር የሚችሉ ናቸው ማለት ነው። እንግዲህ እንዴት ነው ወደ ሰዎች የሚተላለፈው የሚለው፣ ከእንስሳት ወደ ሰዎች የሚተላለፈው እንዴት ነው? እነዚህ የሌሊት ወፎች በሚበዙበት የማዕድን ማውጫዎች እና ዋሻዎች ለረጅም ጊዜ በመቆየት የተበከሉ እንስሳት ወይም ደግሞ እንደ ዝንጀሮች እና የሌሊት ወፎችን የሚንከባከቡ ሰዎች በሽታው ሊይዛቸው ይችላል ማለት ነው። እንግዲህ በበሽታው የተያዙ እንስሳት የተለያዩ ፈሳሾች ይኖራሉ። ከነሱ ከእንስሳት የሚወጣው ፈሳሽ በቀጥታ በመጋለጥ ቫይረሱ ሊተላለፍ ይችላል ማለት ነው። እንግዲህ አንድ ጊዜ ወደ ሰዎች ከተላለፈ በኋላ ቫይረሱ በከፍተኛ ፍጥነት ሊሰራጭ የሚችል ነው ማለት ነው። እንግዲህ በዚሁ አያይዤ ቫይረሱ ከሰዎች ወደ ሰዎች እንዴት ነው የሚተላለፈው የሚለውን ነግራችኋለሁ። ማርበርግ በዋነኝነት የሚሰራጨው በበሽታው ከተያዘ ሰው የሰውነት ፈሳሽ ጋር በቀጥታ በመገናኘት ነው። ለምሳሌ ከታማሚው ሰው በሚወጣ ደም፣ ትውከት፣ ምራቅ፣ ሽንት፣ አይነ ምድር፣ ላብ፣ የዘር ፈሳሽ እንዲሁም የተበከሉ ንጣፎች እና አልጋዎች በእነዚህ የመሳሰሉ ነገሮች ይተላለፋል ማለት ነው። እስካሁን ባለው መረጃ እንግዲህ ማርበርግ እንደ ኮሮና ቫይረስ በአየር እንደማይተላለፍ ተረጋግጧል። ነገር ግን የቅርብ ግንኙነት እጅግ አደገኛ ነው። በቅርበት ለምሳሌ ፊት ለፊት ማውራት እንደዚህ የኔን ነገሮች በጣም አደገኛ ሊሆኑ ይችላሉ ማለት ነው። ምክንያቱም በትንፋሽ በምራቅና የተለያዩ ድሮፕሌቶች አሉ፣ በምናገርበት ጊዜ የሚወጡ ነገሮች አሉ። ዞሮ ትንሽ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ የበሽታው ምልክቶች ምንድን ናቸው የሚል ጥያቄ ይኖራቸዋል በእርግጠኝነት። እንግዲህ አንድ ሰው ለቫይረሱ ከተጋለጠ በኋላ ምልክቶቹን የሚያሳየው ከሁለተኛው ቀን እስከ 21ኛው ቀን ባለው ቀናት ውስጥ ነው ማለት ነው። እንግዲህ የመጀመሪያዎቹ ምልክቶች እስከ 3ኛው ቀን ባለው ማለት ነው የሚታዩት ድንገተኛ ከፍተኛ ትኩሳት ይኖራል፣ ከባድ ራስ ምታት ይኖራል፣ የጡንቻ ህመም፣ የሰውነት ድካም ይኖራል ማለት ነው በእነዚህ በ3 ቀን ውስጥ ማለት ነው። ሌላኛው ከ3 ቀን እስከ 5 ቀን ባለው ጊዜ ውስጥ ደግሞ ከጨጓራና ተያያዥ የአካል ክፍሎች ጋር የተያያዘ ምልክቶች ይታያሉ። ይህም ለምሳሌ ከባድ የውሃ ተቅማጥ ሊኖር ይችላል፣ ማቅለሽለሽ፣ ማስታወክ፣ የሆድ ህመም የመሳሰሉ ነገሮች ይታያሉ ማለት ነው። እንግዲህ ከባድ ደረጃ የሚባለው ከ5ኛው ቀን በኋላ እስከ 7ኛው ቀን ባለው ጊዜ ውስጥ የሚኖረው እጅግ በጣም ከባድ ደረጃ የሚባል ነው። ይሄም እንግዲህ ምን አይነት ምልክቶችን ያሳያል? ለምሳሌ ሽፍታ ይኖራል፣ ነርቫችንንም ስለሚያጠቃ ግራ መጋባትና ይሄ ብስጭት የማለት ታማሚው ሰው ብስጭት የማለት ባህሪዎችን ያሳያል። የጉበት እና የኩላሊት ስራቸውን ማከናወን ያቅታቸዋል። ከድድ ወይም ከአፍንጫ፣ ከጆሮ እንዲሁም ከተለያዩ የአካል ክፍሎች ደም መፍሰስ ሊኖር ይችላል። ደም የተቀላቀለ ትውከትና ሰገራ ሊኖር ይችላል። እንደዚህም የውስጥ አካል ክፍሎች ጉዳት ይኖራል ማለት ነው። እንግዲህ በሽተኛውን ለሞት የሚያደርሰው ብዙውን ጊዜ ከሰውነቱ የሚወጡ ፈሳሾች ወይም ደግሞ የሰውነት ድርቀት፣ የደም መፍሰስ፣ የአካል ክፍሎች ድክመት፣ ለምሳሌ ኦርጋን ፌለር የተለያዩ ኦርጋኖችን ስለሚያጠቃ የሰውነት ክፍሎችን ስለሚያጠቃ ኦርጋን ፌለር ሊኖር ይችላል ማለት ነው። እና እንዲሁም የሰውየው የበሽታን የመቋቋም አቅሙ በከፍተኛ ሁኔታ ቫይረሱ ስለሚያዛባው በእነዚህ ምክንያቶች ሰውየው ለሞት ሊዳረግ ይችላል ማለት ነው። እንግዲህ ይህን በሽታ በምርመራ እንዴት ልናውቀው እንችላለን? እንግዲህ የማርበርግ ምልክቶች ከወባ፣ ታይፎይድ፣ ላዛ ፌቨር እና ኢቦላ ከመሳሰሉ በሽታዎች ጋር ተቀራራቢ ስለሆነ በምልክት ብቻ ማወቅ አይቻልም። ስለዚህ የግድ የላቦራቶሪ ምርመራ ማድረግ ያስፈልጋል ማለት ነው። እንግዲህ የቤተ ሙከራ ወይም ላቦራቶሪ ምርመራ ዘዴዎች አሉ እስካሁን ሳይንስ ያረጋገጣቸው ማለት ነው። አንደኛው እንግዲህ ፒሲአር ይባላል፣ ፖሊመሬዝ ቼን ሪአክሽን ማለት ነው። ይሄ ደግሞ የቫይረሱን አርኤንኤ ወይም ደግሞ የቫይረሱን የውስጥ ዘረመል በመለየት ቫይረሱ እንዳለና እንደሌለ ማወቅ ይቻላል ማለት ነው። እንግዲህ በዚህ በወረርሽኝ ጊዜ የወረርሽኙን ሁኔታ ለማጥናት ደግሞ ጂኖሚክ ስኩዊንሲንግ የሚባል አለ። ይሄ አድቫንስድ ምርመራ ነው። ሌላው ደግሞ በፍጥነት ለመለየት የሚያስችሉ እንደ ኢላይዛ አንቲጂን ቴስት፣ አንቲቦዲ ዲቴክሽን የሚባሉ አሉ። ለምሳሌ አንቲቦዲ አይጂኤም ሊሆን ይችላል፣ አይጂጂ ሊሆን ይችላል። እነዚህን በመጠቀም ቫይረሱን በፍጥነት መለየት ይቻላል ማለት ነው። ሌላው ቫይረሱን በላቦራቶሪ በማሳደግ አይሶሌት ወይም ደግሞ መለየት ይቻላል። ይህ ግን በጣም ከፍተኛ በዓለም ላይ አሉ የሚባሉ የመጨረሻው ደረጃ የላቦራቶሪ ኮንቴንመንት ላቦራቶሪ መጠቀም ይኖርባቸዋል ማለት ነው።
እንግዲህ ናሙናዎቹ የሚሆኑት ደም ሊሆን ይችላል። ከሰውየው የተለያዩ የሰውነት ክፍሎች የሚወሰዱ ፈሳሾች እና ከአፍ ውስጥ የሚወሰድ ስዋብ፣ እነዚህ እንደ ናሙና ልንጠቀማቸው የምንችላቸው ናቸው ማለት ነው። እንግዲህ ወደ ሕክምናው ስንመጣ የማርበርግ በሽታን አደገኛ ከሚያደርጉት ነገሮች አንዱ በሽታውን ማዳን የሚያስችል መድኃኒት ወይም ደግሞ መከላከያ ክትባት እስካሁን ያልተገኘ መሆኑ ነው። እንግዲህ ስለ ሕክምናው የሚሆነው በዋናነት ተያያዥ ጉዳቶችን መቀነስ ላይ ያተኮረ ይሆናል ማለት ነው። እነዚህም ለምሳሌ ሰውየው በተለያየ ምክንያት የሰውነት ፈሳሽ ስለሚያጣ ያንን የሰውነት ፈሳሹን መልሶ እንዲያገኝ በአፍና በደም ስሮች የሚሰጥ ፈሳሾች ይኖራሉ ማለት ነው። ሌላው የሰውነቱን የኦክስጅን ደረጃ ባለበት እንዲቆይ ማድረግ፣ ሌላ ሁለተኛ ተጓዳኝ በሽታዎችን ማከም፣ እንዲሁም ደግሞ ያጣውን ሰውየው በደም መፍሰስ አማካኝነት ያጣውን ደም መልሶ በመስጠት በደም ትራንስፊውዥን ይሆናል ማለት ነው። ሌላው የሚኖረውን ከፍተኛ ህመም እና ሙቀት እሱን በማከም ላይ ያተኮረ ይሆናል ማለት ነው። እንግዲህ ጠቅለል ለማድረግ ስለ ህክምናው ማለት ነው፣ በቶሎ ወደ ህክምና በመሄድ የህክምና ክትትል ማድረግ የመዳን እድልን በእጅጉ ይጨምራል ማለት ነው። ከአሁን በፊት ከነበሩ የወረርሽኝ እንትኖች የታየው እሱ ነው ማለት ነው። እንግዲህ ወደ መከላከያው ስንሄድ ክትባት ስለሌለ ቅድመ መከላከል እጅግ በጣም ወሳኝ ነገር ነው ማለት ነው። የተለያዩ የመከላከያ ዘዴዎች አሉት። ለምሳሌ የሌሊት ወፍ በሚበዛባቸው ዋሻዎች እና የማዕድን ማውጫዎች አለመግባት ወይም መራቅ ያስፈልጋል። የተበከሉ እንስሳትን የሚንከባከቡ ሰዎች ራሳቸውን የሚጠብቁበት የተለያዩ እንደ ጋዋን፣ ግላብ፣ ጫማ የመሳሰሉ ነገሮችን መጠቀም ይኖርባቸዋል ማለት ነው። ጥብቅ የበሽታ መከላከያና መቆጣጠሪያ ዘዴዎችን መከተል ያስፈልጋል። ከባህላዊ የቀብር ስነስርዓቶች መራቅ ወይም አለመሳተፍ ያስፈልጋል። በማርበርግ በሽታ ተጠርጥሮ የሞተን ሰው አስከሬን በፍጹም መንካት አያስፈልግም ማለት ነው። ይሄ መከናወን ያለበት ስልጠና በወሰደ ባለሙያ መሆን አለበት ማለት ነው። ሌላው አዘውትሮ እጅን መታጠብ አንዱ ወሳኝ ነገር ነው። ሌላው የታመሙ ሰዎችን የሰውነት ፈሳሽ ከመንካት መቆጠብ፣ እንዲሁም ደግሞ ሌሎች ለምሳሌ እንደ ምላጭ እና የጥርስ ቡሩሽ የመሳሰሉ ነገሮችን በፍጹም መጋራት አያስፈልግም ማለት ነው። ሌላው ስጋ እና ደም የሚመገቡ ሰዎች አሉ። ይህን የሚመገቡ ሰዎች ምግባቸውን በደንብ ኩክ አድርገው መብላት ወይም ደግሞ አብስለው መብላት ይኖርባቸዋል ማለት ነው። ይህን በማድረግ በሽታውን መከላከል እንችላለን ማለት ነው። እንግዲህ ጠቅለል ለማድረግ በበሽታው ምክንያት እንግዲህ ብዙ ሰው ሊጨነቅ ይችላል። በሽታው ብዙ ስለማይታወቅ ኮሮና እንዴት እንዳስጨነቀን ያው የምናውቀው ነገር ነው። ስለዚህ መጨነቅ ይገባል ወይ? መጨነቅ አይገባችሁም። ሁሉም ሰው ያው ምንድነው በሽታውን ማወቃችን፣ ስለ በሽታው መረዳታችን ድንጋጤን በመቀነስ ራሳችንን እንድንጠብቅ ይረዳናል እንጂ የምንጨነቅ ከሆነ የባሰ ሌላ ነገር ውስጥ ልንገባ እንችላለን ማለት ነው። የማርበርግ ወረርሽኝ ብዙ ጊዜ የማይከሰት ነው። ነገር ግን ከተከሰተ ፈጣን ምላሽ ያስፈልገዋል ማለት ነው። እንግዲህ ቫይረሱ ያው እንደነገርኳችሁ ያለ ቅርብ ግንኙነት በቀላሉ አይተላለፍም። ነገር ግን የበሽታው አደገኝነት በዓለም ላይ ከፍተኛ ትኩረት ከሚሰጣቸው በሽታዎች ውስጥ አንዱ እንዲሆን አድርጎታል ማለት ነው። እንግዲህ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። ቪዲዮ ከተመቻችሁ እንግዲህ ቻናላችንን ሳብስክራይብ ያድርጉ፣ መረጃውን ላይክ እና ሼር በማድረግ ሌሎች ጋር እንዲደርስ አድርጉልን። አመሰግናችኋለሁ።